ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ናችሁ? ዛሬ የምናወራው ስለ ትረስ ወይም በተለምዶ የአዳማ ቆርቆሮ ብለን የምንጠራው ወይም ቪላ ቤቶች የጣራ ስራ ነው። እንደምታዩት እንግዲህ ሂፕ ትረስ ማለት ኖርማሊ ያው ከፍ ብሎ የሚሰራ በ45 ዲግሪ ከፍ ብሎ የሚሰራ ነው። መጀመሪያ ምን ያስፈልጉናል ለሚለው ቶፕ ታይማችንን መጀመሪያ እንደዚህ በዚህ በምታዩት መልኩ መዘጋጀት አለበት። እሱም ማረጋገጥ አለብን። ከዛ በኋላ ከንቻችንን እናስተካክላለን በፈለግነው ሜትር። ኖርማሊ በ1 ከ50 በ2 ሜትር ይሆናል። ከዛ በኋላ እንደምታዩት ቀጥ ያለ እንትን እናቆማለን፣ ቋሚ እናቆማለን። በ4 ሜትር እኔ በ4 ሜትር ነው የሰራሁት። በ4 ሜትር እናቆማለን። ከዛ በኋላ እናከፋፍላለን። ይሄን ካከፋፈለን በኋላ ቋሚዎቹን እንደገና 45 የሆኑ የቆርቆሮ ማገሮች ያስፈልጉናል በመታዩት መልኩ። ከዛ በኋላ ሞራሌ ማከፋፈል እንጀምራለን። ሞራሌውን የምናከፋፍለው ቆርቆሮን ባዘዝንበት ሜትር ልክ ነው። ቆርቆሮን ስናዝ ባከፋፈል ነው ሞራሌ ልክ መሆን አለበት ማለት ነው። ስለዚህ እኛ በ60 ሳንቲም ያከፋፈል ነው። ከዛ በኋላ ልክ እንደዚህ እንደምታዩት አድርገን ጨርሰነዋል። ከዛ በኋላ ቆርቆሮን ማስለካት ይቻላል ማለት ነው። እንደዚህ በዚህ መልኩ በማረ ሁኔታ ካለቀ በኋላ ከዛ በቀጣይነት እንደገና ያው ዙሪያውን ገተር ስለሚያስፈልግ ገተሩን ያው እንዳይረሳ መረሳት የለበትም። ምክንያቱም ከንቹም የሚያርፍበት ዙሪያውን 60 ሳንቲም ወጣ ያለ ስላብ ያስፈልገናል፣ ዙሪያውን ቤቱን ማለት ነው። ከዛ በኋላ ልክ እንደዚህ ያማረ ትረስ ይኖረናል ማለት ነው። ከዛ በመቀጠል ቀለም እንቀባዋለን። ምክንያቱም ያው እንደ ወርናውት እንዳይሆን ማለት እንዳይበላሽ በደንብ አድርገን የተቃጠለ ዘይት ብናገኝ ወይም ደግሞ ኖርማል ኦይሎች ብናገኝ እነሱን በመቀባት መጠቀም እንችላለን። ከዚህ በመቀጠል ግን ያው የሚቀድመው ገተር ነው። የገተር ስራ መጀመሪያ ቆርቆሮ ከማልበሳችን በፊት ገተር ይቀድማል። ከዛ በኋላ ስትሬት ሲባጎ ስበን መጀመሪያ ከአንድ በኩል ነው የምንነሳው። ከአንድ በኩል ተነስተን ከፈለግነው ቦታ ማለት ነው። ከዛ እያለበስን እንሄዳለን። መጀመሪያ ይሄንን ግን ከፋብሪካው እኛውን የአዳማ ቆርቆሮን የተጠቀምነው ከፋብሪካው በልኬታ ነው ማለት የሰራችሁትን አስለክታችሁ ነው የምታስመርቱት። ከፋብሪካው ነው ተመርቶ የሚመጣው። ያም የግድ እንትን ማለት አለበት። እኛ ይሄንን ያደረግነው ያው እንደዚህ በምታዩት ሁኔታ በአማረ ሁኔታ አልቋል ማለት ነው። በጣም የሚያምር እይታ ነው ያለው። ግሬስ አለው። በጣም ደግሞ ለሙቀትም እንደዚሁ ለቬንቲሌሽን ይሆናል ማለት ነው። በዚህ በምታዩት ዲዛይን መሰረት ነው የጨረስነው። ስላያችሁት እናመሰግናለን። ወደፊት እናንተ ማሰራት ከፈለጋችሁ ከታች ባለው ስልክ ኮንታክት ብታደርጉን መተነኛም እንሰራላችኋለን። ካልሆነም ደግሞ ያው በዚህ ሁኔታ እንዴት እንደምትሰሩት በዚህ ቪዲዮ መሰረት አሳይተናችኋል ማለት ነው።